ሰላም እንዴት ናችሁ? እንኳን ወደ ስማርት ስቱደንት አካዳሚ የዩቲዩብ ቻናል በሰላም መጣችሁ ለማለት እወዳለሁኝ። እንግዲህ ከዚህ ቀደም እንደምታውቁን የስማርት ስቱደንት አካዳሚ በዩቲዩብ ለመጀመሪያ ጊዜ ነው። ከዚህ ቀደም በቲክቶክ እንዲሁም ደግሞ በቴሌግራም ሰፋ ያሉ ትምህርቶችን አብሶ ከ9 እስከ 12 ያሉ ተማሪዎችን በማስተማር እንታወቃለን። ቲክቶክ ላይ ሰፋ ያሉ ሜምበሮች አሉን፣ ፎሎወሮች አሉን፣ ተማሪዎች አሉን። እነዛ ተማሪዎች በመጠቀም ላይ ይገኛሉ። እናንተም አዲስ ከሆናችሁ ስማርት ስቱደንት አካዳሚ ከ9 እስከ 12 ያሉ ተማሪዎችን እንዲሁም ደግሞ የሪሜዲያልን ተማሪዎችን ጭምር እናንተን በማገዝ እንዲሁም ደግሞ ኦንላይን ኤግዛሞችን በማዘጋጀት ለኢንትራንስ ኤግዛማችሁን ዝግጁ ሊያደርጋችሁ የሚችል ፕላትፎርም ነው ብለን እናምናለን በእኛ በኩል። አይ ሆፕ ትጠቀሙበታላችሁ። ቻናላችንን ተቀላቀሉን እንላለን። በዛሬው ቪዲዮ ይዤላችሁ የመጣሁት ስማርት ስቱደንት አካዳሚ ቴሌግራም ላይ ያሉን ሜምበሮች እንደነገርናችሁ እንዲሁም ደግሞ ኢሞ አሳውቀናል። ስማርት ስቱደንት አካዳሚ ለዘንድሮ የ12ኛ ክፍል ተፈታኞች 12ኛ ክፍል ለ2018 ኢንትራንስ ኤግዛም ተፈታኞች ላሏችሁ 47 ወርቃማ ጊዜያቶች እንዴት ኤግዛሙ ላይ እንዘጋጅ፣ እንዴት ነው ኤግዛሙ የሚሆነው? ያው እንደምታውቁት የዘንድሮ የ12ኛ ክፍል ፈተና ኦንላይን ነው፣ ዲጂታሊ ነው የምትፈተኑት። ዲጂታል ፕላትፎርሙ ምን ሊመስል ይችላል የሚለውን ዲጂታል ፕላትፎርሙን በእኛ ዌብሳይት ፍሪ ዌብሳይት አዘጋጅተናል። ኤግዛሞችን ፕሪፔር አድርገን ዘሴም ሌቨል 12ኛ ክፍል ኢንትራንስ እና የኛ ዌብሳይት ላይ ያቀረብነው የኤግዛም ስታንዳርድ ተመሳሳይ ነው። ምናልባት እዚህ ጋር መለማመዳችሁ የጥያቄው ክብደትና የጥያቄው ቅለት ሳይሆን እዚህ ጋር ያያችኋቸው ኤግዛሞች ወይው እንዴት እንፈተን የሚለውን ነገር በደንብ የምትለማመዱበት ነው። ከአካዳሚካል ዝግጅት በተጨማሪ እንዲሁም ደግሞ ሳይኮሎጂካሊ በደንብ ኤክሰርሳይዝ ባደረጋችሁ ቁጥር ለፕላትፎርሙ አዲስ አትሆኑ ትለምዱታላችሁ ማለት ነው። የት እናገኛቸው የምትሉ ልጆች ካላችሁ ደግሞ የእኛን ዌብሳይት እዚህ የዩቲዩብ ቻናላችን ዲስክሪፕሽን ላይ አስቀምጠነዋል። የዩቲዩብ ቻናላችን ዲስክሪፕሽን ላይ ገብታችሁ የስማርት ስቱደንት አካዳሚ ፍሪ ቴሌግራም ቻናል አለን። እንዲሁም ደግሞ ፍሪ ዌብሳይትም አለን። እንዲሁም ደግሞ ቲክቶክ ፔጅም አለን። እነዚህን ሶሻል ሚዲያ ሊንኮቻችንን ፎሎ በማድረግ ትምህርታችንን መውሰድ ትችላላችሁ። ዛሬ ግን በዋናነት ላሳያችሁ የመጣሁት የስማርት ስቱደንት አካዳሚ ላይቭ ዴሞ ኢንትራንስ ኤግዛም የምትለማመዱባቸውን ፕላትፎርም አዘጋጅቶላችኋል። ይህ ዌብሳይት ነው። እዚህ እንትናችን ላይ በመግባት ይህንን ዌብሳይት ነካላችሁ። ይህን ዌብሳይት በመንካት ወደ ስማርት ስቱደንት አካዳሚ ይወስዳቸዋል። ከዛ በፊት ግን ምናልባት የኛ ሜምበር ካልሆናችሁ የኛ ሜምበር እንድትሆኑ ፍሪ ቴሌግራም ቻናል አለን። ስማርት ስቱደንት ለርን የሚል ፍሪ ቴሌግራም ቻናል አለን። ሊንኩንም ከዚህ ዲስክሪፕሽን ስራ አስቀምጬላችኋለሁ። ይህን ፍሪ ቴሌግራም ቻናል በመቀላቀል ዩዘር ኔም እና ፓስዋርድ ከኛ ትወስዳላችሁ። ዌብሳይታችን ምን እንደሚመስል ዛሬ ስቴፕ ባይ ስቴፕ ወደ ዌብሳይታችን ገብተን እንዴት እንደምትፈተኑ ምን ሊመስል እንደሚችል ኢንትራንስ ኤግዛማችሁን እንዴት መፈተን አለባችሁ የሚለውን ሳይኮሎጂካሊ እንዴት መዘጋጀት አለባችሁ እንዲሁም ደግሞ በወረቀት ስትፈተኑ ኖራችሁ ዛሬ ዲጂታል በሆነ ሰዓት እንዳትወዛገቡ። ምናልባትም ለአንዴና ለመጀመሪያ ጊዜ ኢንትራንስ ላይ ከሆነ ዲጂታል ኤግዛምን የምትቀላቀሉት ያኔ አዲስ ሆናችሁ ይሄ ከሚፈጥርባችሁ ፍርሃቻ እንድትላቀቁ ስንል ይህን የቴሌግራም ቻናል አዘጋጅተናል። እንዲሁም ደግሞ እዚህ ዌብሳይታችን ላይ በመግባት ዌብሳይታችን ይህንን ይመስላል። እዚች ጋር ሎጊን የምትል በተን አለች። ሎጊን በተን በመንካት ወደ ዌብሳይታችን ሎጊን ታደርጋላችሁ። እዚህ ጋር ሎጊን ስታደርጉ ስማርት ስቱደንት አካዳሚ የሚሰጣችሁ ዩዘር ኔም እና ፓስዋርድ አለ። ዩዘር ኔም እና ፓስዋርዱን ቅድም ዩቲዩብ ቻናላችን ላይ የሰጠዋችሁ የቴሌግራም ሊንክ አለ። በዛ ቴሌግራም ሊንክ ተቀላቅላችሁ ዩዘር ኔም እና ፓስዋርድ መጠየቅ ትችላላችሁ። ዩዘር ኔማችሁን እኛ የሰጠናችሁን ዩዘር ኔም ፎር ኤግዛምፕል የኔ ይሄንን ይመስላል። ሎጊን ልበል፣ ፓስዋርድ አለኝ፣ ሎጊን አደረገኝ። ሎጊን ከአልኩኝ በኋላ ይህንን የሚመስል ዳሽቦርድ ያሳየኛል። ይህንን ዳሽቦርድ
እናንተ ኤግዛማችሁን ለመውሰድ እዚች ጋር ሜን ሜኑ በተን አለች። ሶ ሜን ሜኑዋን ነክታችሁ ከዚች ከሜን ሜኑዋን ስትነኩ በእሷ ስር ምን አለ ማይ ኮርስ ዳሽቦርድ እና ሆም አለ። ሶ እናንተ የምትፈልጉት ማይ ኮርስ ነው። ማይ ኮርስ ማለት የእናንተ ኮርስ እናንተ ሬጂስተር የተደረጋችሁበት ፎር ሶሻል ሳይንስ ኤንድ ፎር ናቹራል ሳይንስ ስቱደንትስ ለሁላችሁም ኤግዛም ተዘጋጅቷል። አሳይን ይደረግላችኋል ኮርሳችሁን እዚህ ማይ ኮርስስ ላይ ገብታችሁ አክሰስ ማድረግ ትችላላችሁ። ሶ ማይ ኮርስ ላይ ስገባ ማይ ኮርስ በዚህ መንገድ ሰጠኝ። ይኸው ባዮሎጂ፣ ኬሚስትሪ፣ ኢኮኖሚክስ፣ ማቴማቲክስ እያለ ጀስት ሊስት አውት ያደርግላቸዋል አስ ኤ ካርድ ቪው። እዚህ ጋር ኢን ዲቴልስ የምትፈልጓቸውን ሳብጀክቶች ሶርት አውት ማድረግ ትችላላችሁ። እንዲሁም ደግሞ አስ ኤ ሊስት በሊስት መንገድ እንደዚህ እንዲያሳያችሁ ማድረግ ትችላላችሁ። ሶ ዋናው ነገር ይሄ አይደለም፣ ኤግዛሙን እንዴት እንውሰድ፣ እንዴት ኤግዛሙ ላይ እንዘጋጅ የሚለው ነገር ነውና ሶ ማቴማቲክስን ኤግዛም አብረን እየወሰድን እንዴት መፈተን እንደምትችሉ ማሳያችሁ ይሆናል። ሶ ማትስ ኤግዛምን ስንከፍት ማቴማቲክስ ይህንን ይመስላል። ማትስ ይህንኛውን ነካውኝ። ማትስ ላይ ስንሄድ ማትስ ልክ የመጀመሪያው ፔጅ ምናልባት እናንተ የምትፈተኑት በኮምፒውተር ይሆናል። አሁን በስልኬ ነው እየከፈትኩ ማሳያችሁ። ምናልባት ኮምፒውተር ላይ ደግሞ ኮምፒውተር ያላችሁም በኮምፒውተር ምን ሊመስል ይችላል የሚለውን ደግሞ በኋላ ማሳያችሁ ይሆናል። ሶ በስልካችሁ ስከፍቱ የመጀመሪያው ጀነራል ዳይሬክሽን ነው ወይም ኢንስትራክሽኑ ነው። እስከ 6 እና 7 የሚሆኑ ኢንስትራክሽኖች አሉ። እያንዳንዳቸውን ኢንስትራክሽኖች ተመሳሳይ ከኢንትራንስ ስታንዳርድ ናቸው። እያንዳንዳቸውን ኢንስትራክሽኖች አነባላችሁ። ይህንን ኢንስትራክሽን አነበባችሁት ማለት ሶ ለኢንትራንስ ኤግዛሙ እንዴት መፈተን አለብን የሚለውን ነገር እንድትገነዘቡ ያደርጋችኋል ማለት ነው። ኤኒዌይስ ኢንስትራክሽኖቹን ኢን ዲቴልስ ካነበባችሁ በኋላ ከታች ኮንቲኒዩ ዩር አቴምፕት የሚል አለ። ኮንቲኒዩ ዩር አቴምፕት ማለት ጀስት ኤግዛሙን ጀምሩ እያላችሁ ነው። ሶ ኮንቲኒዩ ዩር አቴምፕት እንበለው። ኤግዛማችንን በዚህ መንገድ ፍሮም ኩዌሽን 1 አፕቱ እስከ መጨረሻው ድረስ የሚያሳየን ይሆናል። ሶ እዚህ ጋር ላሳያችሁ የምወደው ነገር ቢኖር ምንድን ነው፣ ኢንትራንስ ኤግዛማችሁን ስትፈተኑ ኢንትራንስ ኤግዛማችሁ በዚህ መንገድ ነው የሚመጣላችሁ። ጥያቄዎች አሉ። ጥያቄዎች በዚህ መንገድ ነው። ኔክስት እና ፕሪቪየስ እያለ በዚህ መንገድ ኤግዛሙ ደግሞ እዚህ ጋር ይመጣል። ሶ እዚህ ጋር ዋና ዋና ነገሮችን እንድታውቋቸው የምፈልገው ኢንትራንስ ኤግዛማችሁ ላይ እዚች ጋር ታይም አለች። ምን ያህል ጊዜ እንዳላችሁ ለማወቅ ከፈለጋችሁ ይችን ሾው ስትሏት ለዚህ ፈተና የተፈቀደላችሁ 1 ሰዓት ተኩል ከሆነ ከ1 ሰዓት ተኩል ካውንት ዳውን እያደረገ ጊዜያችሁን ወደ ታች ይቆጥርላችኋል። እንዲሁም ደግሞ አጠቃላይ ያሉትን ኤግዛሞች ለማወቅ እዚህ ሳይድ ላይ እዚች ጋር ምናልባት ከታየቻችሁ አላውቅም፣ እዚች ጋር እንትናለች። ሶ እሷን ስትነኳት ምን ያህል ናቪጌሽን ያሳያቸዋል። በዚህ ናቪጌሽን ውስጥ ምን ያህል ኤግዛሞች አሉ፣ አጠቃላይ ያሉትን ኤግዛሞች ልክ ፔፐር ላይ አገላብጣችሁ እንደምታዩት ሁሉ የፈለጋችሁትን ኤግዛም ኩዌሽን ፍሮም ኩዌሽን ነምበር 1 አፕ ቱ ኩዌሽን ነምበር 56 ያሳያችኋል ማለት ነው። እነዚህን ኤግዛሞች ተራ በተራ እያያችሁ ፈተናዎቹን አልፋችሁ መሄድ ትችላላችሁ። እንዲሁም ደግሞ ምናልባት ፈተናውን እየተፈተናችሁ እንበልና የመጀመሪያው ፈተና ይሄንን ይመስል ነበር። ፍሮም ዘ ጀነራል form of equation of a circle 2x square plus y square minus 4x plus 2y minus 11 is equals to 0 what is the center and radius respectively ይለናል። ሶ እንበልና የመጀመሪያው ጥያቄ ይሄ ነው። እኔ አሁን ኤግዛሙን ልሰራላችሁ አይደለም እዚህ ጋር የመጣሁት ሶ ፈተናውን እንዴት መፈተን አለብን የሚለውን ነገር ለማሳየት እንጂ። ሶ ምንድነው የምናደርገው እዚህ ጋር እንበልና አንሰራችን ሲ ቢሆን አንሰራችንን ሲ ብለን ወደ ኔክስት እንሄዳለን። ኔክስት ፔጅ አልነው። ኔክስት ፔጅ ስንል ኩዌሽን ነምበር 8 ላይ ወሰደን። ቅድም እንዳጋጣሚ ኩዌሽን ነምበር 7 ላይ ከፍቶልን ስለነበረ ነው። እንበልና ኩዌሽን ነምበር 8 if a is equals to 85 divided by minus 32 አለን። ዜን a the power of minus 1 is equals to question mark ነው አይደለ? ሶ እንበልና ይሄን ጥያቄ ለመስራት ከበዳችሁ ብለን እናስብ። ሶ ይህን ጥያቄ ከከበዳችሁ እንዴት ነው ማድረግ ያለብን? አሁን በወረቀት ስንፈተን ታስታውሱ እንደሆነ በእርሳስ ጥያቄውን እናከበውና ወደ ኔክስት ጥያቄ ሄደን አገላብጠን ሰርተን የቀለሉንን ሰርተን ከባዶቹን ጥያቄዎች ታይማችንን ኮንሱም ለማድረግ ተመልሰን ቼክ እናደርጋለን አይደል?
ይህም በዲጂታሉ ጊዜ ምንም የተለየ ነገር የለም። እዚች ጋር ይህን ጥያቄ ከዘለል ነው እና ከከበደን ምንድነው የምናደርገው? እዚች ጋር ፍላግ ኩዌሽን የምትላለች። ፍላግ ኩዌሽን አሁን ኢንትራንስ ኤግዛማችሁ ላይም ታገኙታላችሁ። ፍላግ ስታደርጉት ምን ያደርግላችኋል? ይሄንን ቅድም ያሳያችሁ እዚህ ናቪጌሽናችን ላይ ሳይድ ናቪጌሽኑ ላይ ገብታችሁ ስታዩ አሁን ኩዌሽን ነምበር 8 ምን ሆነች? ፍላግ ዶናለች ማለት ነው። አሁን ቀይ ያሳየናል። እንደ አጋጣሚ ኩዌሽን ነምበር 55ንም ፍላግ አድርጌዋለሁ። ፍላግ ማድረግ ማለት ምንድነው? አንድ ጥያቄ ለመፈተን ጀምረ ነው ከከበደንና ጥያቄውን አሁን ላይ መስራት ማንችል ከሆነ ምን እናደርጋለን? ፍላግ አድርገ ነው ወደ ኔክስት እናልፋለን ማለት ነው። መጨረሻ ላይ ጊዜያችንን በአግባቡ ከተጠቀምነ በኋላ ቀላሎቹን ሰርተን የከበደንን ተመልሰን እዛው ፍላግ ያደረግናቸውን መርጠን ለምሳሌ ኩዌሽን ነምበር 8 ወይም ኩዌሽን ነምበር 55 እዚህ ጋር ፍላግ ስላደረኩት ይቺን ፍላግ ያደረኳትን ነክቼ ኩዌሽን ነምበር 55 ላይ ይወስደኛል። ይህንን ኩዌሽን ነምበር 55 አንደኛውን መልስ ሞክሬ አልፋለሁ ማለት ነው፣ ባዶ ከመስጠት ወይም ደግሞ ጊዜ ከበቃኝ ደግሞ ለመስራት በዚህ መንገድ ማድረግ እንችላለን። ከዛ በተጨማሪ እዚህ ናቪጌሽናችን ላይ ስንገባ የተሰሩ ጥያቄዎች፣ ያልተሰሩ ጥያቄዎች እና እንዲሁም ደግሞ ፍላግ ምልክት ያደረግንባቸውን ኤግዛሞች በእነዚህ ከለሮች እንለያለን። የተሰሩ ፎር ኤግዛምፕል ኩዌሽን ነምበር 7 ተሰርቷል። ኩዌሽን ነምበር 54 ተሰርቷል። ኩዌሽን ነምበር 55 እና ኩዌሽን ነምበር 8 ደግሞ ምንድናቸው? ፍላግድ ተደርገዋል። ፍላግድ ተደርገዋል ማለት እነዚህ ጥያቄዎች ባይ ሚንስ ከብደውን ቀጣይ እንሰራቸዋለን ብለን አስበን ወይም ደግሞ ቼክ አጌን እናደርጋለን ብለን ስላሰብን ምን አድርገንባቸዋል? የከበናቸዋል ብለን እናስብ ማለት ነው። ከዛ በተጨማሪ ያልሰራናቸው ጥያቄዎች እንደዚህ ዋይት ነው የሚሆኑት። እነዚህ ሁሉ ጥያቄዎች ገና አልተሰሩ ማለት ነው። እነዚህ ሁሉ ጥያቄዎች እንዳልተሰሩ ስለምናውቅ ምን እናደርጋለን? እንሰራቸዋለን ማለት ነው። እየተመላለስን እንሰራለን። ስለዚህ ዲጂታል ኤግዛሙ ያን ያህል አይከብዳችሁም። በዚህ ፕላትፎርም እንደልባችሁ መለማመድ ትችላላችሁ። ከዛ በተጨማሪ ሌሎች እገዛ የምትፈልጓቸውን ነገሮች ቴሌግራም ላይ ሪኩዌስት ሳቀርባላችሁ። ከዛ በተጨማሪ ደግሞ ከዛሬ ጀምሮ ኤግዛሞችን ኦንላይን እንሰራላችኋለን በዚህ የዩቲዩብ ቻናል። ዩቲዩብ ቻናላችንን ሰብስክራይብ በማድረግ አፕዴት ስለሆናችሁ እንድትጠብቁን ስንል በአክብሮት ጋበዝኳችሁ። ከዚህ በመቀጠል እንበልና ፈተናውን የምትፈተኑት በስልክ አይደለም። በስልክ ካልሆነ ደግሞ ዌዩ ፔጁ በዚህ መንገድ በስልክ ላይ መስል ይችላል። በፒሲ ብንከፍተው ምን ሊመስል ይችላል የሚለውን ይህንን ራሱኑ ዴስክቶፕ ሳይት ላድርግና ዴስክቶፕ ሳይት አብርቼ ምን ሊመስል እንደሚችል ላሳያችሁ። ዴስክቶፕ ሳይት ስናደርግ ይኸው ሎግ አውት ላድርግና ከእንደገና ከሎጊኑ ጀምሬ ላሳያችሁ። ጀስት ሎጊን ስታደርጉ ይሄንን የመሰለ እንትን ይሰጣችኋል። ይሄንን የመሰለ ፔጅ ይሰጣችኋል። ምንድነው የምናደርገው? እዚች ጋር ሎጊን እናደርጋለን። ይሄው ሎጊን አደረኩኝ። ሎጊን ስል እዚች ጋር ዩዘር ኔም እና ፓስዋርድ እንዳስገባ ጠየቀኝ። ፓስዋርዴን እና ዩዘር ኔሜን አስገባው። ስማርት ስቱደንት አካዳሚ ይሄን የመሰለ ዳሽቦርድ አለው። ይሄ ለፒሲ የምናየው ነው። ምንድነው የምናደርገው? እዚህ ጋር ማይ ኮርስ የሚል አለ። ማይ ኮርስ ፔጅ ላይ ሄድኩኝ። ማይ ኮርስ ፔጅ ላይ ሄጄ ኮርሱን ሴሌክት አደረግኩኝ። ቅድም እንትን ላይ ስንሄድ ስልካችን ላይ ስንሄድ ሜኑ ነበረን። እዚህ ጋር ደግሞ ምንድነው ያደረገን? እዚች ጋር ናቪጌሽን ባራችን ላይ አሉ ማለት ነው ሊስቶቻችን። ማይ ኮርስ ላይ ገባው። ከማይ ኮርስ ደግሞ አሁን አንደኛውን ኤግዛም ልፈተን ፎር ማቴማቲክስን ነበረ ቅድም የተፈተንኩት። አሁን ማቴማቲክስን ነካውኝ። ከማቴማቲክስ የመጀመሪያውን ኤግዛም 001 የሚለውን እሱን ነካውኝ። ኤግዛም 001 ይህንን ኤግዛም መረጥኩኝ። ይህንን ኤግዛም ከመረጥኩኝ በኋላ ኤግዛሙን እንድጀምር ይነግረኛል። ይሄው መረጥኩኝ። ኢንስትራክሽናችን ከላይ ያለ ኮንቲኒው ዩር አቴምፕት ይለናል። አሁን ምን ሊመስል እንደሚችል ፒሲያችን ላይ ምን ሊመስል እንደሚችል እንድታዩት ነው። እዚች ጋር በደንብ እንድታዩት የምፈልገው ነገር አንደኛ እዚች ጋር ያለችዋን ነገር ነው። እዚች ጋር ያለችው ኤግዛማችን በወረቀት ቢሆን አገላብጠን እንደምናየው ሁሉ በዲጂታል መንገድ ወይም አሁን ዘንድሮ በሚኖረን ኤግዛም በኮምፒውተር ሲሆን ምን ሊመስል ይችላል የሚለውን እዚች ጋር
አለች እዚች ጋር ኤግዛማችን አጠቃላይ ስንት ጥያቄዎች እንዳሉ ጥያቄዎቹን እዚህ ጋር በበተን ሊስት አውት አድርጎ ያሳየናል። ከፍሮም ኩዌሽን ነምበር 1 አፕ ቱ ኩዌሽን ነምበር 56 እንደፈለግን ኩዊዛችን ወይም ኤግዛማችንን ናቪጌት እያደረግን ማየት እንችላለን ማለት ነው። ሶ እንበልና ኩዌሽን ነምበር 1 ጀመር። ኩዌሽን ነምበር ላይ 1 ላይ ባይከፍትልን ኩዌሽን ነምበር 1 አመጣለን። ኩዌሽን ነምበር 1ን እንሞክረው። ፎር ኤግዛምፕል ምን ይለናል? ትንሽ ጎል አድርግላችሁና a committee consisting of 3 students is to be selected from 10 candidates among which 4 are girls. What is the probability that at least one girl is selected ነው የሚለን። so a 2/3 b 1/3 c 1/6 d 5/6 ይላል። so እንበልና አንሰራችን ዲ ቢሆን ዲ አለን። ዲ ካልን በኋላ እዚች ጋር አይታችኋት ልብ ብላችኋት ከሆነ የመጀመሪያው ጥያቄ ስለሆነች እዚች ጋር ፕሪቪየስ የሚል ነገር የለም። እዚህ ጋር ግን ኔክስት ፔጅ የሚል አለ። ሶ የመጀመሪያው ጥያቄ ነው ከኋላ ስለሌለው ነው። ኔክስት ፔጅ ስንል ይሄንኛውን ሰርተነው አለፍን። ነገር ግን ወደ ኋላ ተመልሰን የአንደኛውን ጥያቄ ወደ ኋላ ለመመለስ ብንፈልግ ምን ይለናል? እዚህ ጋር ፕሪቪየስ ፔጅ ይለናል ማለት ነው። ሶ ፕሪቪየስ ፔጅ ብንነካ ተመልሰን ወደ ኩዌሽን ነምበር 1 ይወስደናል። እንዲሁም ደግሞ ቅድም ስልካችን ላይ ያየ ነው ይህ ጥያቄ ቢከብደን ወይም ደግሞ ይህን ጥያቄ በኋላ እንሰራዋለን ብለን ብናስብ ምንድነው ማድረግ ያለብን የሚለውን እዚህ ጋር ፍላግ ኩዌሽን ምትል አለች። እዚች ጋር ምናልባት ካልታየቻቸው አላውቅም። ሶ ፍላግ ኩዌሽን አለች። ፍላግ ኩዌሽኗን ስንነካ ምን ያደርግልናል? ቀይ ያደርግበታል። ሶ ኤግዛማችን ላይ ገብተን ብናየው ኩዌሽን ነምበር 2 ምን ሆነ? ፍላግ ኩዌሽን ሆነ ማለት ነው። ፍላግ ኩዌሽን ሆነ እዚህ ጋር ኩዌሽን ነምበር 2 እንዲሁም ደግሞ ኩዌሽን ነምበር 2 ፍላግ ኩዌሽን ሆነ። ሶ የቀሩትንም ኤግዛሞች ደግሞ የተፈተናቸውንና ያልተፈተናቸውን ኤግዛሞች በዚህ መንገድ ውስጥ ላይ ገብተን ማየት እንችላለን ማለት ነው። የተፈተናቸውን ኤግዛሞች ግሬ ያደርግልናል። ያልተፈተናቸውን ኤግዛሞች ደግሞ ያደርግልናል ዋይት ያደርግልናል ማለት ነው። ሶ በዚህ መንገድ ኤግዛማችሁን መለማመድ ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም የዝግጅት ጊዜ ይሆንላችሁ። ያሏችሁን 47 ወርቃማ ጊዜያቶች በአግባቡ እንድትጠቀሙ ስንል እናሳስባለን ማለት ነው። በቀጣይ ቪዲዮ እንገናኝ። መልካም ሳምንት